ዛሬ ደግሞ ማክሰኞ ነው። ማክሰኞ ደግሞ ልክ እንደ ትናንቱ እንደ ሰኞ ሁሉ የራሱ ስያሜ አለው። ማክሰኞ ዛሬ የጥያቄ ቀን ነው ይለዋል። በጣም የበዛ ጥያቄ የነበረ ነው። እሱን የሚፈታተን አምላክ ባይፈተንም አንድ ሁለተኛ የትምህርት ቀን ይለዋል። በጣም ምስጢር ጥልቅ የሆነ ምስጢር ያለበትን ትምህርት የሰጠበት ቀን ነው ዛሬ። እንግዲህ የመጨረሻዋ ሳምንት ነበረች ማለት ነው። ክርስቶስ ዓርብ ሊሰቀል ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ የሰራቸውን ስራዎች እየዘረዘርን ቤተክርስቲያናችን እንዲህ ታከብራለች። ለምሳሌ ከሚጠይቁ ጥያቄ ውስጥ በማን ስልጣን ይህን ታደርጋለህ? ምክንያቱም የዮሴፍና የቅድስት ድንግል ማርያም ልጅ አድርገውት በስጋ ስለሚያዩት አናውቅም እንደ የጸራቢው የዮሴፍ ልጅ አይደለም? በማን ስልጣን ይህንን ያደርጋል? ሲያስተምርም ሆነ ሲገስጽ አብ እንደላከው ስለሚታወቅ በዚያው መስመር ነበር የሚገስጸው። አይፈራቸውም። ያውም ሕግ በሚከበርበት በሮማውያን ሀገር ሮማውያንን በማይደፈርበት ዘመን ከአይሁድ ወገን የሆነው በቅኝ ግዛት በነበሩበት ዘመን ከዛ ተወለደ የተባለው መድኃኒታችን ኢየሱስ ክርስቶስ የሮማውያንን ባለስልጣናት ያስጨንቃቸው ነበር። ሁለት ያለው አንዲስት የማይደረገውን አታድርጉ፣ እኔን ያየ አብን ያየ ነው። ለምን ራሱን ከአብ ጋር ከአባቴ ያለ እግዚአብሔር ጋር ያስተካክላል? በማን ስልጣን ነው የምታደርገው? እውነት እላችኋለሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ። ለምን እንደዚህ አላቸው? አብርሃም ሳይወለድ ነበርኩ ከአባቱ ጋር በባህሪ እንደነበረ ሲነግራቸው ትምህርቱ ከበዳቸው። 50 ዓመት ያልሞላህ አብርሃም ሳይወለድ ነበርኩ ትላለህ እንዲህ አሉት። አብርሃምማ ቀኔን ያይ ዘንድ ሐሴት አደረገ። አሁን በነፍሱ ሐሴት እያደረገ ነው። ምክንያቱም ከአብርሃም ወገብ ነው የወጣው ኢየሱስ ክርስቶስ። የአብርሃም ልጅ ይባላል። ይስሐቅን በስተርጅና ሳራና አብርሃም ሲወልዱ እኮ ይስሐቅ ጡት በተወበት ቀን ድግስ አደረገ አብርሃም። እንደውም ሳራ የተናገረችው ቃል አለ፣ እነሆ ወንድ ልጅ መውለዴን አብርሃም ቢያይ እንዴት ይደሰት ነበር አለች። እያየ እኮ ነው። አያችሁ፣ የሚነጋገሩት ምስጢር ስለ ይስሐቅ አልነበረም። በይስሐቅ በኩልና በያዕቆብ ግንድ ይወጣል እንደተባለው መጨረሻ የሚመጣው እኔና እናንተን በሞቱ ያዳነው ኢየሱስ ክርስቶስን ነበረ እያሰቡ ደስታን የሚያደርጉት። ሰባህ ወዘመረ ብለነዋል እኮ። ነሳ አብርሃም አይጹቀ በቀል ሰባህ ወዘመረ ያልነው እኮ እሱ። ስለዚህ ጥያቄ በጥያቄ ስለሆነ ማክሰኞ የጥያቄ ቀን ተባለ። ዛሬ አንድም የትምህርት ቀን ተባለ። ረጅም ትምህርትና ስዳግ ደግሞ እንደሚመጣ ምንም እንኳን ዓርብ መሰቀሉ የታወቀ ቢሆንም ደግሞ እንደሚመጣ እያጽናናቸው በቃሉ ጸንተው እንዲኖሩ ረጅም ትምህርት ሰጠ። ዳግመኛ እመጣለሁ እያለ። ስለዚህ በዚህ ግራ የተጋቡት አይሁዳውያን አሁንም ይሄ ትምህርቱ ከብዷቸው ስለነበረ እነዚህ የክስ ምክንያቶች ነበሩ። ሰንበትን ሻረ፣ አልጋ አሸከመ፣ ራሱን ከእግዚአብሔር ጋር ያስተካክላል፣ የእግዚአብሔር ልጅ ነኝ ይላል። እነዚህ የመሳሰሉ ክሶች ተጠራቅመው ተይዘው ነበረ። ስለዚህ የዛሬዋ ቀን ማክሰኞ የኔና የናንተ አምላክ ፈጣሪ ሲሆን አስገኝ ዓለምን አስገኝ ሲሆን በጥያቄ የተከሰሰበት ቀን ነው። በማን ስልጣን ይሄን ታደርጋለህ ንገረን? ያደረጋቸውን ሁሉ እንደ ወንጀል የቆጠሩበት ይሄን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ እሱ ስለ ሞቱና ስለ ሰውነቱ ይል ነበር ይላል መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 2 ቁጥር 21 ላይ። እሱ ግን ስለ ሰውነቱ ይል ነበር። በማን ስልጣን አንተ ይሄንን ቤተ መቅደስ ከሰራው ከሰሎሞን ትበልጣለህን? ቤተ መቅደስ የሚለው ሰውነቱን ነበረ። የቤተ ክርስቲያኗ ራስ ዋናው አስገኘው በደሙም የመሰረታት ያጠበቃት የተከላት ኢየሱስ ክርስቶስ አምላካችን የድንግል ማርያም ልጅ ምስጋና ለሱ ይሁን። እነዚህ ጥያቄዎች ብዙ ነበሩ። ስለዚህ የዛሬው ማክሰኞ የጥያቄ ቀን መልስ ሰጪውን አምላክ ወይም ደግሞ አስተማሪውን አምላክ መሐሪውን ይቅርባዩን አምላክ እንደ ተራሰው በጥያቄ ሲያጣድፉት የነበረበትን ቀን ለማስታወስ ነው። የመጨረሻውን ረጅም ትምህርትና ጥልቅ ምስጢር ያለውን የምጽአቱን ነገርም የነገራቸው ዛሬ ነው። ይህን እያሰብን ኪርያላይሶ ለን ስንል ነው ያዋልነው። ዛሬ እግዚአብሔር የተመሰገነ ይሁን። እንግዲህ ለነገው ደግሞ ለረቡዕ ያድርሰን። ሰላም፣ በረከት፣ ጸጋ በሁላችን ይብዛ። አሜን። እግዚአብሔር ይፍታ። ማንለው መስቀል ማንሳለመው ማንሳሳመው ለማስታወስ ነው። እንዲህ ነበርን
አሁን ግን ከዚህ ሁሉ አባርነት ነፃ ወጣን። አያችሁ፣ ይሁዳ ሄዶ የሳመው በከንቱ ነው። ዛሬ እኛም እንደ ይሁዳ እንዳንሳሳም አሳልፈን እንዳንሰጣት እሱን ሐሙስ በደንብ አድርገን እንገልጸዋለን። እንግዲህ ለዚች ያደረሰን አምላክ ክብር ምስጋና ለሱ ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም አሜን። 41 ኪርያላይሶን